ወደ የነፍስ ቻናል መስታወት እንኳን በደህና መጡ። የዛሬ ታሪካችን የሚጀምረው ሉሲ የተባለች ሕፃን ልጅ ከአባቷ ጄምስ ጋር ከቤታቸው ፊት ለፊት እየተጫወቱ ሳለ ነው። ከዚህ ዓለም በሞት የተለየ አያቷን ጃክሰንን ማየት እንደምትችልም ትነግረዋለች። ጄምስ በነገሩ ግራ ቢጋባም ሉሲ አያቷን ስለናፈቀችው የመጣባት ስሜት እንደሆነ በመግለጽ ሊያረጋጋት ይሞክራል። ይሁን እንጂ ሉሲ በድንገት ማሳል ትጀምራለች። ትኩሳት እንዳለባት ያወቀች እናቷ ኢዛቤልም በማግስቱ ወደ ሐኪም ቤት እንደሚወስዷት ትነግራታለች። በዚህ መሃል ሉሲ በህልሟ ስላየችውና ማንነቱን ስላላወቀችው አንድ የሚያሳዝን ሰው መጽሐፍ እየጻፈች እንደሆነ ለእናቷ ትገልጻለች። ሉሲም የክሪስመስ ወይም የገና በዓል የቆጠራ ሰሌዳ ላይ ለመጀመሪያ ጊዜ ትጽፋለች። ጄምስ ግን በክፍሉ ውስጥ የአባቱን ፎቶ እያየ ሉሲ በተናገረችው ነገር ይጨነቃል። እሱም አባቱን ለማየት ወደ ውጭ ይመለከታል፣ ግን አባቱ ጃክሰን አይታየውም። በዛ ምሽት ጄምስ ሉሲን ለመጠየቅ ክፍሏ ሲገባ መጽሐፍ እየጻፈች ያገኛታል። ምን እንደምትጽፍም ይጠይቃታል። እሷም ስለሚያሳዝነው ሰው እና ከእሱ ጋር ጓደኛ እንደሚሆኑ በድጋሚ ትነግረዋለች፣ ሰውየውም ባታውቀውም እንኳን። ጄምስ ክፍሉን ለቆ ሲወጣ የጃክሰን መኖር ቢሰማውም ሊያየው ግን አልቻለም። ሆኖም የጃክሰን መንፈስ በአልጋዋ ላይ ተቀምጦ ሉሲን ከእሷ ጋር መቆየት እንደሚችል ይጠይቃታል። ሉሲም ደስተኛ እንደምትሆን ትነግረዋለች። ሆኖም ጄምስ ለኢዛቤል ሉሲ ጃክሰንን እንደምታየው ይነግራታል። በማግስቱ በአንድ እስር ቤት ውስጥ ዶክተር ለፓስተር ጆንሰን ኤድጋር የተባለ እስረኛ ኩላሊት ችግር ስላለበትና አስቸኳይ ንቅለ ተከላ ካላገኘ ሊሞት እንደሚችል ሲወያዩ ኤድጋር ይሰማቸዋል። ኤድጋር ለደረሰበት ነገር ጥፋተኛ እንደሆነ ቢያስብም ፓስተር ጆንሰን ግን እግዚአብሔር ሁልጊዜ ሁለተኛ እድል እንደሚሰጥ ይነግረዋል። ነገር ግን ኤድጋር ሁለተኛ እድል እንደሌለው ይነግረዋል። ኢዛቤልም ሉሲን ወደ ሐኪም ቤት ስትወስዳት የሳምባ ምች ወይም ኒሞኒያ እንዳለባት ታውቆ መድኃኒት ይታዘዝላታል። ጄምስ ለእናቱ ለአፕሪል ስልክ ደውሎ ሉሲ አያቷን ማየቷን ሲነግራት ኤፕሪል ቤቱ ቀድሞ እሷ እና ጃክሰን የሚኖሩበት በመሆኑና ሉሲ ልዩ ልጅ ስለሆነች ሊሆን እንደሚችል ትገልጻለች። በሌላ በኩል ኤድጋር ለሕክምና ወደ ሆስፒታል ይወሰዳል። ምንም እንኳን መጀመሪያ ላይ እምቢተኛ ቢሆንም በደካማነቱ አማካኝነት በዊልቼር ወደ ክፍሉ ይገባል። ዋርደኑ ወይም የእስር ቤቱ ኃላፊና ፓስተር ጆንሰን ሁለተኛ እድል ሊሰጡት እንደሚፈልጉ በመግለጽ መጽሐፍ ቅዱስ ይሰጡታል። ሉተር የተባለ ጨካኝ ጠባቂ ኤድጋርን ከዚህ ሆስፒታል በህይወት እንደማይወጣ ይዝትበታል። ዶክተር ስታንስዊክ ደግሞ ኤድጋር እስረኛ በመሆኑ በዝርዝሩ መጨረሻ ላይ ስለሚሆን ንቅለ ተከላ ለማግኘት እንደሚቸገር ትገልጻለች። ዋርደኑ ኤድጋር አልጋው ላይ ታስሮ እንዲቆይና ጥብቅ ቁጥጥር እንዲያደርጉበት ለጠባቂዎቹ ዊሊና ሉተር መመሪያ ይሰጣል። በዚያው ምሽት ጄምስ ለሉሲ መድኃኒት ሊሰጣት ሲሞክር እምቢ ትላለች። በክፍሉ ውስጥ ያለው ጃክሰን ጄምስም ትንሽ እያለ መድኃኒት አይወድም እያለ ለሉሲ ይነግራታል። ሉሲ ይህንን ለአባቷ ስትናገር ጄምስ ግራ ይጋባል። በመጨረሻም እናቷ ኢዛቤል አግባብታ መድኃኒቱን እንድትወስድ ታደርጋታለች። ለገና በኋላ 14 ቀናት ሲቀሩት የሉሲ ጤንነት ባለመሻሻሉ ወደ ሆስፒታል ይወስዷታል። ወደ መኪናቸውም እየሄዱ ሉሲ ለትንሽ ጊዜ ሆስፒታል መቆየት እንደምትችል ትጠይቃቸዋለች። ኢዛቤልም ለቼክአፕ ብቻ እንደሚሄዱ ትነግራታለች። ሆስፒታልም ሲደርሱ ዶክተሯ ደህና እንደምትሆን ትነግራቸዋለች። ኢዛቤልም እስከሚሻላት ድረስ እሷና ጄምስ አብረዋት እንደሚሆኑ ለሉሲ ትነግራታለች። ከትንሽ ደቂቃ በኋላ ከሉሲ ሳምፕል ለመውሰድ አንዲት ነርስ ትመጣለች። በቀጣይ ቀን ሉሲ መሳሏን ትቀጥላለች። ጄምስም አብሯት ነበር። ሉሲም ያንን የሚያሳዝን ሰው በህልሟ በድጋሚ እንዳያቸውና እርዳታ እንደሚፈልግ ለአባቷ ትነግረዋለች። ድንገት ሉሲ ጄምስን ጃክሰንን ማየት እንደሚችል ትጠይቀዋለች። ጄምስም ማንም እንደሌለ ይነግራታል። ለምን እንደማታምነው ትጠይቀዋለች። እሱም እንደሚያምናት ይነግራታል። ሉሲም አለማመኑን እንደምታውቅ ትነግረዋለች። ዶክተሩ ለኢዛቤል ሉሲ እየተሻላት እንደሆነም ይነግራታል። ቢሆንም ሆስፒታል እንድትተኛ ይደረጋል። ኤድጋርም ለምርመራ በዚያ ኮሪደር ላይ ሲያልፍ ይገናኛሉ። ሉሲ ወዲያውኑ ኤድጋርን ስታየው በህልሟ ስታየው የነበረ የሚያሳዝነው ሰው እሱ መሆኑን ለወላጆቿ ትናገራለች። ከዛም ጄምስ ነርሷን ስለ ኤድጋር ስለ ሆስፒታሉ ቆይታ ይጠይቃል። ነርሷም ኤድጋር የኩላሊት ንቅለ ተከላ የሚጠባበቅ እስረኛ መሆኑንና በጥብቅ እንደሚጠበቅ ትነግሯለች። ወደ ክፍሉ ስንመለስም ሉሲ የኢዛቤልን አባት እያወራችው ነበር። እሱም አብሯት መሆን ይፈልግ እንደነበር ግን በሰርጀሪው ምክንያት እንዳልቻለ ይነግራታል። በሌላ በኩል ዶክተር ስታንስዊክ የሉሲ ኢንፌክሽን በጣም እየመረረ በመምጣቱ ወደ ድንገተኛ መደናገጥ ወይም ሾክ ሊወስዳትና ለህይወቷ አስጊ ሊሆን እንደሚችል ለወላጆቿ በሚስጥር ትነግራቸዋለች። በዚያ ምሽት ጠባቂው ሉተር
በኤድጋር ቤተሰብ በመቀለድና ፎቶውን በመቅደድ ያበሳጨዋል። በዛ ምሽት ጄምስ አፕሪል እና ኢዛቤል ወደ ቤት እንዲሄዱ ይነግራቸዋል፣ እሱ ሊቆይ በማሰብ። ከመተኛታቸው በፊትም ሉሲ ትጸልያለች። ማታ ጄምስ እንቅልፍ ሲወስደው ሉሲ ካልጋዋ ላይ ተነስታ ስትወጣ ባርት የተባለውን የጽዳት ሰራተኛ አግኝታ እግዚአብሔር እንደሚወደው ትነግረዋለች። ስዕል ስላ እንደምትሰጠው ቃል ትገባለታለች። ከዛም ጃክሰን ሉሲ የት እየሄደች እንደሆነ ይጠይቃታል። እሷም ጓደኛዋን ለመጠየቅ እንደሆነ ትነግረዋለች። እሱም ስለማን እንደምታወራ እንደሚያውቅ ይነግራታል። እሷም ለምን ሁሌ እሱ ሲኖር እንደምትጠነክር ጠይቀዋለች። ከዛም ጃክሰን መላእክቶች ለሚያምኑ ሰዎች ጥንካሬ እንደሚሰጡ ይነግራታል። በመቀጠል ጃክሰን የሉተርን ትኩረት በደውል በማዘናጋት ሉሲ ወደ ኤድጋር ክፍል እንድትገባ ይረዳታል። ሉሲ ለኤድጋር ራሷን ታስተዋውቃለች። ነገር ግን ኤድጋር እሷ እዛ ምን እንደምታረግ አይገባውም። እሷም ጓደኛ መሆን እንደምትፈልግ እና በህልሟም እንደምታየው ትነግረዋለች። ኤድጋር ምንም ደስ ባይለውም እሷ ግን በማግስቱ መጽሐፍ ቅዱስ አብረው እንደሚያነቡ ትነግረዋለች። ኤድጋርም ከዚህ በኋላ እንዳትመጣ እየነገራት ሳለ ሉተር ኤድጋር ሲያወራ ይሰማዋል። ሉሲም በፍጥነት ትደበቃለች። ሉተርም ገብቶ ፈለገ፣ ግን ማንንም አላገኘም። ከዛም ኤድጋር ከራሱ ጋር እያወራ እንደሆነ ያስባል። ሉሲም ቶሎ ወጥታ ወደ ክፍሏ ትሄዳለች። በማግስቱ የሉሲ የመተንፈስ ችግር በመባባሱ የኦክሲጅን ጭምብል ይደረግላታል። ዶክተሯም ህመሟ እየተባባሰ እንደሆነ ለወላጆቿ ትነግራቸዋለች። ጄምስ ሉሲን በዊልቸር ወንበር ላይ ይዟት ሲዞር ኤድጋርን ያገኙታል። ሉሲም ምኑን እንደሚያመው ትጠይቀዋለች። እሱም ኩላሊቱ ፌል እንዳደረገ እና ሌላ አዲስ እንደሚያስፈልገው ይነግራታል። እሷም ጄምስን አንድ እንኳን እንዳላት ትጠይቀዋለች። እሱም 2 እንዳላት ሲነግራት ለኤድጋር አንዱን እንደምትሰጠው ትነግረዋለች። ጄምስ በዚህ ንግግር ደንግጦ ነገሮች እንዲህ እንደማይሰሩ ይነግራታል። ኤድጋርም ከሄደ በኋላ ጄምስ ኤድጋርን ከዚህ በኋላ እንዳታወራው ይነግራታል። እሷም ደስተኛ እንዳልሆነች፣ ምክንያቱም እግዚአብሔር ኤድጋርን ይወደዋል። ጄምስ አደገኛ ሊሆን እንደሚችል ይነግራታል። በዛ ምሽት አፕሪል እና ኢዛቤል አብረዋት ቆዩ። ግን ሲተኙ ጃክሰን መጥቶ ወደ ኤድጋር ጋር ወሰዳት። ከክፍሏም ስትወጣ ለባርት ቃል የገባችውን ስዕል አመጣችለት። እሱም አመሰገናት። ከዛም ኤድጋር ክፍል በድጋሚ አምልጣ ገባች። ሁለቱም ቶሎ እንዲሻላቸው ጸለየች። እሱም የቤተሰቦቹን ፎቶ ያሳያታል። እነሱም እንደማያስቡለት እና እንደረሱት ይነግራታል። እሷም ካመነ መጥተው እንደማዩት ትነግረዋለች። መጽሐፍ ቅዱስም ትንሽ ካነበቡ በኋላ መሄድ እንዳለባት ትነግረዋለች። ወደ ክፍሏ እየሄደችም ሳለ ቤቲ የምትባል ያረጀች ሴት ታያለች። ራሷን ካስተዋወቀቻት በኋላ እግዚአብሔር እንደሚወዳት ትነግራታለች። ጃክሰንንም ማየት እንደምትችል ትጠይቃታለች። ቤቲም እንደምትችል ትነግራታለች። ሉሲም ወደ ክፍሏ ትመለሳለች። በሚቀጥሉ ቀናት ሉሲ በጃክሰን እርዳታ በየምሽቱ እየተሰወረች ከኤድጋር ጋር መጽሐፍ ቅዱስ ታነባለች። እንዲሁም ለሌሎች ታካሚዎች እግዚአብሔር እንደሚወዳቸው የሚገልጹ ስዕሎችን ትሰጣለች። 4 ቀናት ሲቀሩ ሉሲ ሌላ ታካሚ ጋር ትተዋወቃለች። እናም እግዚአብሔር ይወድሃል የሚልም ስዕል ትሰጠዋለች። በገና ዋዜማ ላይ ፓስተር ጆንሰን የኤድጋርን ሚስት ኤድሪያን እና ልጁን ታይናን ወደ ሆስፒታል ያመጣቸዋል። ኤድጋርም መምጣታቸውን እንደማያውቅ ይነግራቸዋል። ኤድጋር መጽሐፍ ቅዱስ እያነበበ ቤተሰቦቹን በመገናኘቱ እጅግ ይደሰታል። በገና ቀን ሉሲ ለዶክተር ስታንስዊክ አንዱን ኩላሊቷን ለኤድጋር በገና ስጦታ መስጠት እንደምትፈልግ ትናገራለች። መላ ቤተሰብ ቢደነግጥም ሉሲ ኤድጋር ጓደኛዋ እንደሆነና ሲሞት ማየት እንደማትፈልግ ትናገራለች። ጄምስም ነገሩ ሊሆን እንደሚችል ዶክተሯን ይጠይቃታል። ዶክተሯ ነገሩ ሊሆን እንደሚችል ስትገልጽ ወላጆቿ እንደሚያስቡበት ቃል ይገባሉ። ሉሲ መጽሐፏ እንደጨረሰችና ለኤድጋር መስጠት እንደምትፈልግ ትናገራለች። በዚያው ምሽት ሉሲ የጻፈችውን መጽሐፍ ለኤድጋር ለመስጠት ከአባቷ ጋር ትሄዳለች። ሉሲም በመንገዳቸው ያሉትን ሁሉ ህመምተኞች ሰላም ስትል ጄምስ ይገረማል። አሁንም ጃክሰን ደውሉን በማስጮህ ጠባቂውን ሲያዘናጋው ጄምስ ነገሩ ቢያስገርመውም ጃክሰንን ማየት ግን አልቻለም። ሉሲ መጽሐፉን ለኤድጋር ከሰጠች በኋላ ኤድጋር ለጄምስ ሉሲ ህይወቱን እንደቀየረችው ይነግረዋል። ለሉሲም ስለ ሚስቱና ስለ ሴት ልጁ መምጣት ይነግራታል። ሉሲ ለሱ ደስተኛ እንደሆነች እግዚአብሔርን በህልሟ እንዳሳያት ትነግረዋለች። የሉተርን ቁልፍ በስውር ወስዳ ኤድጋር ራሱን እንዲፈታ ትሰጠዋለች።
ወደ ክፍሏ ስትመለስ ግን ጤናዋ በከፍተኛ ሁኔታ ይታወካል። ኤፕሪልም ዶክተሯ ልትጠራ ትሄዳለች። መጽሐፉን አንብቦ እንደጨረሰ ካቴናውን ፈቶ ወደ ሉሲ ክፍል ቢመጣም ሉሲ ግን ህይወቷ አልፎ ነበር። በዛ ጊዜ ጄምስ ሉሲ ከአያቷ ጃክሰን ጋር እጅ ለእጅ ተያይዘው ሲወጡ ያያል። እንዳትሄድ ቢለምናትም ተሰናብታው ትሄዳለች። ከቀናት በኋላ የሉሲ ኩላሊት ለኤድጋር ተለግሶ ኤድጋር ይድናል። ከቤተሰቡም ጋር ይቀላቀላል። ከዓመታት በኋላ ጄምስ እና ኢዛቤል አሌክስ የተባለ ወንድ ልጅ ይወልዳሉ። ጄምስ ከልጁ ጋር ከቤት ውጭ እየተጫወተ ሳለ ጃክሰን እና ሉሲ በር ላይ ቆመው ያያቸዋል። ልጁ ምን እያየ እንደሆነ ሲጠይቀው አያትህንና እህትህን ነው ብሎ ይመልስለታል። በመጨረሻም ጃክሰን የሉሲን እጅ ይዞ እየተራመዱ ይሄዳሉ። ተጨማሪ ህይወትን የሚያንጹ ታሪኮችን ለመስማት ይህን ቻናል ሰብስክራይብ ያድርጉ።